ይገኙ በርካታ የሰራዊቱን ክፍሎች እንደዚሁ ከጥቅም ውጭ እንዳደረጋችሁ ነው። እስቲ ምንድን ያለው በእናንተ ቀጠና? አመሰግናለሁ። ጠላት እንግዲህ ብዙ ነገሮች እያወራ ነው፣ ግን በሚያወራው ልክ አይደለም። ምናልባት በርካታ ድሎችን እያስመዘገብን ያለንበት ሁኔታ ነው ያለ። በዚህ 3 ቀን 4 ቀን ውስጥ በርካታ የስርዓቱን አስከፊነት የተረዱ ክንደብርቱ ሰራዊቶቻችን የሸዋ ጠቅላይ ግዛት እዝ ሰራዊት በርካታ የጠላት ሰራዊትን በእጃቸው እያስገቡ እየደመሰሱ ያለበት ሁኔታ ነው ያለ። ሰሞኑን ቢያንስ በተለያዩ ኦፕሬሽን ያገዛዙ ሰራዊት ላይመለስ የተሸኘ በርካታ ነው። በጣም በርካታ ቁስለኛም አለ ማለት ነው። ሰሞኑን የስርዓቱ አገልጋይ መኮንኖችም ጭምር እጃችን ላይ ይገኛሉ። በቁጥጥር ስር አውለናቸዋል ማለት ነው። እንደው በዚህ ሰሞን ከዚህ ከ3 ቀኑ እንኳን ብጀምር አንጾኪያ ገምዛ ወረዳ መኮይ ከተማ ላይ በተደጋጋሚ የፈንጅ አርበኛ መሐመድ ቢሆነ ኮር ስቲጎማ ተራራ ክፍለ ጦር የክፍለ ጦሩ የፈንጅ ባለሙያዎች የፈንጅ አጥማጅ ባለሙያዎች አሉ። በእነዚህ ባለሙያዎች አማካኝነት አንጾኪያ ገምዛ ወረዳ መኮይ ከተማ ዙሪያውን ፈንጅ በማጥመድ የስርዓቱን አገልጋይ ወታደር እንደ ልቡ እንቅስቃሴ እንዳያደርግ በማድረግ ረገድ የአንበሳውን ድርሻ ወስደው በርካታ ተጋድሎችን እያደረጉ ያለበት ሁኔታ ነው ያለ። በዚህ 3 ቀናቶች ውስጥ እንኳን 10 የሚደርስ ጠላት ተደምስሷል። ከ13 በላይ ከባድ ቁስለኛ አለ። ከተማ ውስጥ ጭምር በመግባት የጠላትን አገልጋይ ካድሬ እየማረኩ እያወጡ ያለበት ሁኔታ ነው ያለ። እጁን አልሰጥም ያለ እዛው እየደመሰሱት ወጥተዋል። በአስቲጎማ ተራራ ክፍለ ጦር ፊት አውራሪ ገበየሁ ብርጌድ ቃኞች ደግሞ መኮይ ከተማ ድረስ በመግባት የከተማውን ምክትል አስተዳደር ቤት ሙሉ በሙሉ ዶጋ መድ አድርገውታል። ምክትል አስተዳዳሪውን ይዞ ለመውጣት ነበረ እቅዱ፣ ነገር ግን አምልጧል ማለት ነው። እዚህ ጋር ተያይዞ ትናንትና ሁለት ደግሞ እዚሁ አንጾኪያ ገምዛ ወረዳ የጠላት ክምችት ያለባት ከተማ ነች። ከከተማው ግን መውጣት አልቻለም። በተደጋጋሚ የፈንጅ አጥማጅ ባለሙያዎች አማካኝነት የሚንቀሳቀስባቸውን ቦታዎች ሁሉ በፈንጅ በመዝጋት በርካታ ኪሳራ እየደረሰበት ያለበት ሁኔታ ያለ። እስከ 100 አለቃ ጭምር የስርዓቱ አገልጋይ የሰራዊት መሪንም ጭምር ተወግዷል በፈንጅ ማለት ነው። በርካታ ሰራዊትም ቁስለኛ ሆኗል። ከመኮይ ከተማ ወጣ ብሎ ያሉ ቦታዎች 44ቱ የሚባሉ ቦታዎች ወደ ጎድጓዴ መውጫ እንዲሁም ወደ አምቡሃ ቀበሌ መውጫ እንደዚሁ ደግሞ ስቴሽን አካባቢ ተከማችቶ ያለ ጠላት ነው ያለው። ከዛ አለፍ ሲል ደግሞ ከመኮይ ከከተማዋ ትንሽ ወጣ ብሎ ሙያና ቴክኒክ ላይ መሽጎ ያለው የጠላት ኃይል በተደጋጋሚ ወደ ቁንዲ የምትባል ጎራ ላይ ለመውጣትና ደፈጣ በተደጋጋሚ ያስይዛል። ወደ ከተማው ፋኖች ይገቡብኛል በሚል ስጋት በየቀኑ ደፈጣ ያስይዛል። ይህንን ደፈጣ ለማስያዝ ጠዋትና ማታ ኃይል ይቀይራል። ቅያሬ በሚያደርግበት ሰዓት ከሙያና ቴክኒክ ወደ ቁንዲ እንቅስቃሴ በሚያደርግበት በሙያና ቴክኒክና በቁንዲ መካከል የምትገኝ አንዲት ቦታ ላይ ፈንጅ ተጠምዶ ነበረ። በዚህም በተጠመደ ፈንጅ 4 የጠላት ኃይል ወደዛው ነው ሲወገድ፣ 1 የጠላት ኃይል እግሩም እጁም ከጥቅም ውጭ ሆኖ ሌሎች የጠላት ኃይል ደግሞ ቀላል ቁስለኛ አድርጓቸዋል ማለት ነው። ይሄ የፈንጅ ጠመዳ እንቅስቃሴያችን ውጤታማና በጠላት ላይ ከፍተኛ ኪሳራን ያደረሰ እኛንም ያላንዳች መስዋዕትነት የጠላትን ኃይል እያንበረከክን ያለንበት ሁኔታ ነው። ጠላት በዚህ በመደናገጡ ኬሚሴ ከተማ ላይ ወርዶ የጠላት የጦር መኮንኖች መክረዋል። በጣም እየተጎዳን ነው። የፈንጅ እንቅስቃሴያቸውን አልቻልነውም። ሰላም መንሳት ብቻ ሳይሆን በርካታ ጉዳት እያደረሰብን ያለንበት ሁኔታ ነው ያለ። ስለዚህ ምን እናድርግ የሚል ውይይት ሲወያዩ ብለዋል። ወዴት እንደሚንቀሳቀስ መረጃው አለን። ሙሉ በሙሉ ኃይሉን ጠርንፎ በተጠንቀቅ ላይ ያለበት ሁኔታ ነው ያለ። መኮይ ወረዳ ላይ ያለው የጠላት ኃይል ማለት ነው። ከዛ ነፍ ስል ደግሞ በሸዋሮቢት ዙሪያ ሰሞኑን ጠላት እንቅስቃሴ ያደረገበት ሁኔታ ነበረ ወደ አርማንያ። ነገር ግን ማፉድ ትንሽ ወረድ ብሎ ዋንዛ መታጠፊያ አካባቢ ላይ በተደረገ ውጊያ ከፍተኛ የሆነ ኪሳራ ደርሶበት ተመልሶ ወደ ሸዋሮቢት የገባበት ሁኔታ ነው ያለ ጠላት። በዚህ 2 ቀን 3 ቀን ውስጥ ያለ ነው። ሌላው ጉዶ በረት አካባቢ ነው። ደብረ ብርሃን ዙሪያ ላይ ሰራዊታችንን ካሰፈርን በኋላ ጠላት እንቅስቃሴ በከባድ ሁኔታ ስጋት ውስጥ የገባበት ሁኔታ ነው ያለ። እዚህ 2 ቀን ውስጥ በተለይ ትናንትና ደብረ ብርሃን ዙሪያ ቀይት ላይ ባደረግነው ልዩ ኦፕሬሽን ማለት ነው የጠላት ኃይል በቁጥጥራችን ስር ውሏል። ትናንትና ከ9 ሰዓት ጀምሮ በተሰራ ኦፕሬሽን ነው እጃችን የገባው። ከፍተኛ መኮንን ነው በነገራችን ላይ ሻለቃ ነኝ ያለው መታወቂያው ላይ ድንገት ነው በተጠና ኦፕሬሽን ያዝ ነው። በጠላት ላይ ያለንን ጠንካራ ክንድ ማለት በጠላት ላይ የምናደርገውን ጠንካራ ኦፕሬሽን ወዳጆቻችንም ጠላቶቻችንም ጠንቅቆ ያውቁታል። ህዝባችንም ጠንቅቆ ያውቀዋል። በዚህ በደብረ ብርሃን ዙሪያ ቀይት ላይ የፌዴራል ፖሊስ ከፍተኛ መኮንን ይዘናል። 1 እግረኛ መከላከያ መረጃና ደህንነት ይዘናል። 1 ከፍተኛ የጦር መኮንን የመከላከያ ሰራዊት በስም የተጠቀሰው ወደ ምርኮ ጣቢያችን ወስደነዋል። እሱን ይዘናል። ሌሎችም እንደዚሁ በርካታ የስርዓቱ አገልጋይ ካቢኔዎች፣ የስርዓቱ አገልጋይ ሚሊሻ፣ የስርዓቱ አገልጋይ ውስጥ ለውስጥ የሚሰሩ መረጃዎችንም ጭምር በቁጥጥር ስር አውለን እየመረመርናቸው ነው ማለት ነው። ሻለቃ ምናልባት በአንዳንድ የዜና ምንጮች የሰማነው ነው 4 ኮሎኔሎች 3 ሻለቆች እንደዚሁ ከፍተኛ መስመራዊ መኮንኖች በእጃችሁ እንደሚገኝ ተገልጾ ነበረ። ይህን መረጃ ማረጋገጥ ይቻላል? በደንብ ማረጋገጥ ይቻላል። እጃችን ላይ የስርዓቱ የጦር መኮንኖች አሉ። 4 የጦር መኮንኖች አሉ። 9 በድምሩ ከ9 በላይ የጦር መኮንኖች እጃችን ላይ አሉ። እነሱን አስፈላጊ ከሆነ ማውጣት እንችላለን። ይህንን ከአንዴም
ሁለቴ ሶስቴ በእጃችን ላይ ያሉ ምርኮዎችን የዓለም አቀፍ ገለልተኛ ተቋም የሆነ ቀይ መስቀል እንዲረከበን በተደጋጋሚ ጠይቀናል። ነገር ግን የሚረከበን አካል ስላጣን ከሰራዊታችን ጉሮሮ እየነጠቅን እያካፈልን ምርኮኛ እየቀለብን ያለንበት ሁኔታ ነው ያለ። ምናልባት ሻለቃ አበበ በተለያዩ ውጊያዎች ነው እነዚህ የጦር መኮንኖች በእጃቸው የገቡት። ምክንያቱም በአገዛዙ በኩል የድል ዜናዎች እየተሰሙ ነው ያሉት። ዛሬም በተለያዩ ግንባሮች በርካታ የጽንፈኛውን ይላሉ እንግዲህ ጽንፈኛው የሚሉት የፋኖ ታጣቂዎችን ነው ደምስሰናል፣ ድል በድል ሆነናል ነው። በተለያየ ውጊያ ነው የያዛቸዋቸው። እነዚህን ዝርዝሩ ነገር አለ መረጃው? አዎ በትክክል በተለያየ የአውደ ውጊያ ጊዜ ነው እነዚህ ምርኮኞች በቁጥጥር ስር ያዋልናቸው። በተለያየ ጊዜ ነው። ለአብነት እንኳን መጥቀስ ቢቻል በቆት ወረዳ ታች አረሞና ለያራሞ ላይ ባደረግነው ትንቅንቅ በርካታ የስርዓቱ አገልጋይ የጦር መኮንኖች በርካታ እግረኛ ሰራዊት ማርከናል። የተወሰኑትን ሚዲያ ላይ አውለናል። በጣም በርካታውን ግን ሚዲያ ላይ አልዋል ነው። እውነት ለመናገር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በርካታ ድሎችን ተጎናጽፈን በርካታ ጀብዶችን ፈጽመን በፈጸምነው ጀብድ ልክ ያልተነገረለት ጦር ያልተነገረለት ተቋም ቢኖር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ጠላትን በከባድ ሁኔታ ትልቅ ኪሳራ ያደረስንበት ስለሆነ ደመሰስናቸው፣ አጠፋናቸው የሚል የውሸት ፕሮፓጋንዳ ሲነዛ እናያለን። በጣም በሚገርም ሁኔታ በትናንትናው ዕለት ራሱ ያየሁት የማረክነውን የመከላከያ የጦር መኮንን ዛሬ ስንት ወር የተያዘ ነው ምናምን እያሉ ሶሻል ሚዲያ ላይ ሲያቦካኩት አያለሁኝ። ነገር ግን የስርዓቱ አገልጋይ የሆኑ የሶሻል ሚዲያ ባለቤቶች እንኳን አምነዋል። የሰራናቸው በርካታ ስራዎች አሉ። አሁን በትናንትናው ዕለት እንኳን የያዝነው የጦር መኮንን አንድ ብቻ አይደለም፣ በርካታ የጦር መኮንኖች በእጃችን እየገቡ ነው። እንይዛቸዋለን። ይህንን ተጋድሏችንን አጠናከር ነው የምንቀጥለው። የብልጽግና ካቢኔን፣ የብልጽግና ካድሬን፣ የብልጽግና አገልጋይ የሆነ ወንበር ጠባቂን፣ ወንበር አስጠባቂን በማስወገድ ረገድ ከፍተኛውን ሚና የአንበሳውን ድርሻ ወስዶ በታሪክ ደረጃ ሊቀመጥ የሚችለው እንኳን የአማራ ፋኖ ሸዋ ጠቅላይ ግዛት የሀገር ዳር ድንበር በጀግንነት መጠበቅ የሚገባው መከላከያ ሰራዊታችን የአንድ ቡድን ስልጣን ለማስጠበቅ በእርስ በርስ ጦርነት የአማራን ሕዝብ የህልውና ትግል በሚያደርጉ እንቁ አርበኞች በየመንደሩ ክብሩን ጥሎ እንዲዋረድ ያደረጋችሁት መከላከያ ሰራዊት ለምን የሚል ጥያቄ ጠይቋል። የዚህ ስርዓት ልሳን እንደሆነ ይታወቃል። እነዚህ የስርዓቱ ልሳኖች እንኳን ስራችንን ጠንቅቀው ያውቁታል። ሁል ጊዜ የሚከታተሉት እነሱ ናቸው ማለት ይቻላል። ለምን መሬት ላይ የወረደ ስራ እንደምንሰራ ያውቃሉ፣ ይፈሩናል። እኛ ብልጽግናን አምርረን የምንጠላ የብልጽግና ራስ ምታት፣ የብልጽግና ቀበርቾ፣ የብልጽግና ፍቱን መድኃኒት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እንግዲህ በዛሬው ዕለት እንኳን ያደረግናቸው ድሎች የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ምኒልክ ክፍለ ጦር ዳግማዊ ምኒልክ ክፍለ ጦር ዛሬ ዘመሮ ከተማ ላይ በመግባት አራት ከፋኖ ከድተው ከተማ ውስጥ ገብተው ሚኒሻ ሰልጥነው እያገለገሉ የነበሩ አራት የስርዓቱ አገልጋይ ወንበር አስጠባቂ ባንዳ ሶስት ከዚህ በፊት ሸዋሮቢት ከዘመሮ ወስዶ በጠረጥራችኋለሁ በሚል ሰበብ ከዘመሮ ወስዶ ተሃድሶ ሰጥቻለሁ ብሎ ሸዋሮቢት ማረሚያ ቤት አቆይቶ 90 ሺህ ብር ከፍሎ ለደህንነት ስራ ያሰማራቸው እዛው ዘመሮ ከተማ ሶስት በድምሩ ዘጠኝ የስርዓቱ አገልጋይ ካድሬ ሚኒሻ ውስጥ ለውስጥ ሲሰሩ የነበሩ የደህንነት አካላቶችን የአጼ አምደ ጽዮን ኮር አጼ ምኒልክ ክፍለ ጦር የክፍለ ጦሩ ቃኞች ሰርገው ገብተው አውጥተዋል። ማንቁርቱን እያነቁ ነው ያወጡት። በዚህ ልክ ነው እየታገልን ያለን። በዚህ ልክ ነው። ሻለቃ አበበ እንግዲህ የፋኖ ትግል አሁን ሁለተኛ ዓመቱን እየገባ ነው። በአብይ አህመድ አገዛዝ በኩል መጠነ ሰፊ የጥቃት በተለይ አሁን ሰሞኑን በድሮን የታገዘ ከፍተኛ ጥቃት እየፈጸመ ነው። በጎጃም በተከታታይ የወሰደው እርምጃ፣ ሰሞኑንም በሸዋ ውስጥ እንደዚሁ በድሮን ያጠቃው ሰላማዊ ሰዎችን የጨበጨበበት ክስተት ምናልባትም ክረምቱ ከመግባቱ በፊት የፋኖን ከዚህ ምድር ላይ መጥፋት አለበት ከሚል መነሻነት እያደረገ ያለው ወታደራዊ ዘመቻ በየአቅጣጫው ተጠናክሮ ቀጥሏል። እንደው ለዚህ አዲስ ዙር ጥቃት ክረምት ከመግባቱ በፊት አጠፋችኋለሁ ብሎ ስለተነሳበት ወቅታዊው እንቅስቃሴው ምን ያህል ነው ተዘጋጅታችኋል? በምንስ ያህል ይህንን እየመከታችሁ ነው ያላችሁ? ምናልባት አሁን ወቅታዊ ቁመናችንን ስርዓቱ ያወቀው አልመሰለኝ። እሱን በሚገዳደር ደረጃ በሚከላከል ደረጃ ሳይሆን ማጥቃት በሚችል አቋም ላይ ነው የምንገኘው። አሁን እንደ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በከባድ ሁኔታ ዝግጅታችንን አጠናቀቅ የስርዓቱን እንቅስቃሴ በአይነ ቁራኛ በንስር ዓይን እየተከታተልን ያለንበት ሁኔታ ነው ያለ። በዋናነት አሁን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ስር የሚገኙ በሁለት ኮር የታቀፈው 8 ክፍለ ጦሮች በዝግጅት ላይ ብቻ ሳይሆን ዝግጅታቸውን አጠናቀው እየተጠባበቁ ያለበት የጠላትን እንቅስቃሴ ቀን በቀን እየተከታተሉ ያለበት ሁኔታ ነው ያለ። ምናልባት ከዚህ በፊት ከምናደርገው ኦፕሬሽን ከዚህ በፊት ከምናደርገው መደበኛ ውጊያ የተለየ ውጊያ የምናደርግበት ወቅት ነው። ምናልባት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሰራዊት 8ቱም ክፍለ ጦር በአሁኑ ሰዓት የማይቆረጠም